ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት በመጀመሪያ ድምጾች ቃላት ምስረታ ነው ማለት ነው። የመጀመሪያ ድምጾችን ተጠቅመን እንዴት ቃላት መመስረትና እንዴት ማንበብ እንዳለብን ከዚህ ላይ በደንብ አድርጌ ማሳያችሁ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬ ደግሞ ለየት ባለ ቪዲዮ ተመልሻለሁ ማለት ነው። የመጀመሪያ ድምጾችን ተጠቅሜ ቃላት እንዴት መመስረትና እንዴት ማንበብ እንዳለብን ከዚህ ላይ በደንብ አድርጌ ማሳያችሁ ይሆናል ማለት ነው። ከዚህ ላይ የመጀመሪያ ድምጾችን ጽፌያለሁ። ያው ከዚህ ላይ እንደምትመለከታቸው እነዚህ አጠቃላይ የመጀመሪያ ድምጾች ናቸው ማለት ነው። እነዚህን የመጀመሪያ ድምጾችን ጽፌያለሁ። ከእነዚህ ላይ ፊደላትን እያወጣጣን ስርዓት ባለው መልኩ እየደረደርን ቃላትን እንዴት መመስረት እንደምንችል እንዲሁም እንዴት አድርገን ማንበብ እንደምንችል በደንብ አድርገን የምናይ ይሆናል ማለት ነው። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው መከታተል ነው ማለት ነው። አሁን ፊደላትን አነብላችሁና ቃላት እንዴት መመስረት እንዳለብን እያሳያችሁ እሄዳለሁ። እናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው መከታተል ነው። አሁን አብረን እያነበብን እንሂድ። እቺ ማነች? ሀ ራ ለ ነ ኘ ጀ ገ። በቀጣይ ደግሞ እዚህ ማናለች? መ ሰ አ ዘ ጠ ጨ። ቀጣይ ደግሞ ከዚህ ላይ እናገኛለን? ቀ በ ወ ከ ጸ ፈ። ቀጣይ ላይ ደግሞ ተ ቸ የ ደ ፐ ሸ ጰ። እዚህ ላይ የመጀመሪያ ፊደሎችን ጽፌላችኋለሁ ማለት ነው። ጠቅላላ ሁሉም የመጀመሪያ ድምጾች ናቸው። ሌላ የተቀላቀለ ድምጽ የለም ማለት ነው። የመጀመሪያ ድምጾች ናቸው አጠቃላይ ወይም የመጀመሪያ ፊደላት ብቻ ናቸው። ሌላ ፊደላት የሉም። ሁለተኛ፣ ሶስተኛ እስከ ሰባተኛ ያሉ ፊደላት ከዚህ ላይ አታገኙ ማለት ነው። የመጀመሪያ ድምጾች ብቻ ናቸው። ከነዚህ ላይ እያወጣጣን ፊደላትን ስርዓት ባለው መልኩ ደርድረን እንዴት ቃላት መመስረት እንዳለብን በደንብ አድርጌ ማሳያችሁ ይሆናል ማለት ነው። እናንተም ይህን ቪዲዮ በደንብ አድርጋችሁ ከተከታተላችሁ በኋላ ከነዚህ ፊደላት ላይ እየመረጣችሁ ኮሜንት ሴክሽን ላይ ትጽፉልኛላችሁ ማለት ነው። ብዙ ቃላትን መጻፍ ትችላላችሁ እኔ ከጻፏቸው በተጨማሪ ማለት ነው። እናንተ ደግሞ ሌሎች ቃላቶችን እየጻፋችሁ ታሳዩኛላችሁ ማለት ነው። አሁን የሚጠበቅባቸው ከኔ ጋር እስከ መጨረሻው መቆየት ነው። ኦኬ፣ አሁን እዚህ ከመጀመሪያው እዚህ ላይ እንጀምርና ቃላት እንዴት መመስረት እንዳለብን እያየን እንሄዳለን ማለት ነው። ተከታተሉኝ። ኦኬ፣ የመጀመሪያው ቃል ከዚህ ላይ ምን ይላል? ደገመ። ደገመ ይላል። ደገመ የሚለውን ስናይ ይኸው ደ ማለት የቻት ከዚህ ላይ ገ ደግሞ የቻት ከዚህ መ ይቻት ከዚህ ማለት ነው። እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደስናንባቸው ደገመ ደገመ የሚል ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? መረቀ። መረቀ ይላል። መረቀ የሚለውን ስናይም ይኸው መ ማለት ይቻት ከዚህ ላይ ረ ደግሞ ሄታለች ማለት ነው። ረ ይቻት ከዚህ ቀጣይ ቀ ይቻት ከዚህ እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደስናንባቸው መረቀ መረቀ የሚል ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ወረደ። ወረደ ይላል። ወረደ የሚለውን ስናይም የወ ማለት ይቻት ከዚህ ላይ ረ ደግሞ ይቻት ከዚህ ደን ደግሞ ሄት እናገኛለን ማለት ነው። ደ ይቻት ከዚህ እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደስናንባቸው ወረደ ወረደ የሚል ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ሰለቸ። ሰለቸ ይላል። ሰለቸ የሚለውን ስናይም ይኸው ሰ ማለት ይቻት ከዚህ ላይ ለደግሞ ይቻት ከዚህ ከዛ ቸ ሄታለች ማለት ነው። ይቻት ከዚህ እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደስናንባቸው ሰለቸ ሰለቸ የሚል ቃል መመስረት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ቀመሰ። ቀመሰ ይላል። ቀመሰ የሚለውን ስናይም ቀ ማለት ይቻት ከዚህ ላይ መ ደግሞ ይቻት ከዚህ ሰ ይቻት ከዚህ ማለት ነው። እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደስናንባቸው ቀመሰ ቀመሰ የሚል ቃል መመስረት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ሸፈተ። ሸፈተ ይላል። ሸፈተ የሚለውን ስናይም ያው ሸ ማለት ይቻት ከዚህ ላይ ፈ ደግሞ ሄታለች ማለት ነው። ፈ ይቻት ከዚህ ተን ከዚህ ላይ ወሰድንና እነዚህ ፊደላት ስርዓት ባለው መልኩ ደስናንባቸው ምን ቃል ማግኘት ቻለን ማለት ነው። ሸፈተ ሸፈተ የሚል ቃል ማግኘት ቻለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ቀለደ። ቀለደ ይላል። ቀለደ የሚለውን ስናይም ቀ ማለት ይቻት ከዚህ ላይ ለደሞ ሄታለች ማለት ነው። ይቻት ከዚህ ከዛ ደ ደግሞ ሄታለች ደ ይቻት ከዚህ ማለት ነው። እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደስናንባቸው ቀለደ ቀለደ የሚል ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ጸለየ ጸለየ ይላል። ጸለየ የሚለውን ስናይም
ጸ ማለት ቻት ከዚህ ላይ ለ ደግሞ የታለች ማለት ነው። ለ ይቻት ከዚህ ይህን ደግሞ ከዚህ ላይ ወሰንና እነዚህን ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ጸለየ ጸለየ የሚል ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ፈረደ ፈረደ ይላል። ፈረደ የሚለውን ስናይ ፈ ማለት ይች ናት ከዚህ ላይ፣ ረ ደግሞ የታለች ማለት ነው። ረ ይቻት ከዚህ፣ ደ ደግሞ ይቻት ከዚህ ማለት ነው። እነዚህን ፊደላት ወሰድንና ስርዓት ባለው መልኩ ደርድረን ስናነባቸው ፈረደ ፈረደ የሚል ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ደገሰ ደገሰ ይላል። ደገሰ የሚለውን ስናይም ይኸው ደ ማለት ቻት ከዚህ ላይ፣ ገ ደግሞ የታለች ማለት ነው። ገ ይቻት ከዚህ፣ ሰን ደግሞ ከዚህ ላይ ወሰንና እነዚህን ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ምን ቃል ማግኘት ቻለን? ደገሰ ደገሰ የሚል ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጨበጠ ጨበጠ ይላል። ጨበጠ የሚለውን ስናይ ጨ ማለት ቻት ከዚህ ላይ፣ በ ደግሞ የታለች ማለት ነው። ቻት ከዚህ፣ ጠ የታለች ቻት ከዚህ ማለት ነው። እነዚህን ፊደላት ወሰንና ስርዓት ባለው መልኩ ስንደረድራቸው ጨበጠ ጨበጠ የሚል ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? በሰለ በሰለ ይላል። በሰለ የሚለውን ስናይ በማለት ቻት ከዚህ ላይ፣ ሰ ደግሞ ቻት ከዚህ፣ ለ ደግሞ ቻት ከዚህ ማለት ነው። እነዚህን ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው በሰለ በሰለ የሚል ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ፈነጨ ፈነጨ ይላል። ፈነጨ የሚለውን ስናይም ይኸው ፈ ማለት ይቻት ከዚህ ላይ፣ ነ ደግሞ የታለች ማለት ነው። ነ ይቻት ከዚህ፣ ጨን ደግሞ ከዚህ ላይ ወሰንና እነዚህን ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ምን ቃል ማግኘት ቻለን ማለት ነው? ፈነጨ ፈነጨ የሚል ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? አረገ አረገ ይላል። አረገ የሚለውን ስናይ አ የታለች ማለት ነው። አ ይቻት ከዚህ፣ ረ ደግሞ ይቻት ከዚህ ማለት ነው። ገ ይቻት ከዚህ። እነዚህን ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው አረገ አረገ የሚል ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? መሰለ መሰለ ይላል። መሰለ የሚለውን ስናይ ይኸው መ ማለት ቻት ከዚህ ላይ፣ ሰ ደግሞ ቻት ከዚህ፣ ለ ቻት ከዚህ። እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው መሰለ መሰለ የሚል ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ደረጀ ደረጀ ይላል። ደረጀ የሚለውን ስናይም ይኸው ደ ማለት ቻት ከዚህ ላይ፣ ረ ደግሞ የታለች ማለት ነው። ረ ቻት ከዚህ፣ ጀን ደግሞ የት እናገኛለን? ጀ ቻት ከዚህ ማለት ነው። እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው ደረጀ ደረጀ የሚል ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ቀሰመ ቀሰመ ይላል። ቀሰመ የሚለውን ስናይም ይኸው ቀ ማለት ቻት ከዚህ ላይ፣ ሰ ቻት ከዚህ፣ መ ደግሞ ቻት ከዚህ ማለት ነው። እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው ምን ቃል መመስረት ቻለን? ቀሰመ ቀሰመ የሚል ቃል መመስረት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ጨፈረ ጨፈረ ይላል። ጨፈረ የሚለውን ስናይም ጨ ማለት ቻት ከዚህ ላይ፣ ፈ ደግሞ የታለች ቻት ከዚህ፣ ረ ታለች ማለት ነው። የቻት ከዚህ ማለት ነው። እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው ጨፈረ ጨፈረ የሚል ቃል ማግኘት እንችላለን። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ገጠመ ገጠመ ይላል። ገጠመ የሚለውን ስናይ ይኸው ገ ማለት ቻት ከዚህ ላይ፣ ጠ ቻት ከዚህ፣ መን ከዚህ ላይ ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው ምን ቃል ማግኘት ቻለን ማለት ነው? ገጠመ ገጠመ የሚል ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጠቀመ ጠቀመ ይላል። ጠቀመ የሚለውን ስናይ ይኸው ጠ ማለት ቻት ከዚህ ላይ፣ ቀ ደግሞ ቻት ከዚህ፣ መን ከዚህ ላይ ወሰንና እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ምን ቃል መመስረት እንችላለን? ጠቀመ ጠቀመ የሚል ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሸለመ ሸለመ ይላል። ሸለመ የሚለውን ስናይ ይኸው ሸ ቻት ከዚህ ላይ፣ ለ ደግሞ የታለች ማለት ነው። ለ ቻት ከዚህ፣ መ ቻት ከዚህ። እነዚህን ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው ምን ቃል መመስረት እንችላለን? ሸለመ ሸለመ የሚል ቃል መመስረት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? አቀደ አቀደ ይላል። አቀደ የሚለውን ስናይም ይኸው አ ማለት ቻት ከዚህ ላይ፣ ቀ ደግሞ የታለች ማለት ነው። ኤ ቻት ከዚህ፣ ደ ደግሞ የታለች ማለት ነው። ደ ይቻት ከዚህ ማለት ነው። እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው ምን ቃል መመስረት ቻለን? አቀደ አቀደ የሚል
ቃል መመስረት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ይላል ወረሰ። ወረሰ ይላል። ወረሰ የሚለውን ስናይ ይኸው ወ ማለት ይቻት ከዚህ ላይ፣ ረ ደግሞ ይቻት ከዚህ፣ ሰ ይቻት ከዚህ ማለት ነው። እነዚህን ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው ምን ቃል መመስረት እንችላለን? ወረሰ። ወረሰ የሚል ቃል መመስረት እንችላለን ማለት ነው። በቀጣይ ከዚህ ላይ ምን ይላል? ደመቀ። ደመቀ ይላል። ደመቀ የሚለውን ስናይም ደ ማለት ይቻት ከዚህ ላይ፣ መ የታለች ማለት ነው። መ ይቻት ከዚህ፣ ቀ ደግሞ ይቻት ከዚህ። እነዚህ ፊደላት ወሰንና ስርዓት ባለው መልኩ ደርድረን ስናነባቸው ምን ቃል መመስረት እንችላለን? ደመቀ። ደመቀ የሚል ቃል መመስረት እንችላለን ማለት ነው። ኦኬ፣ በቀላሉ ቃላትን እንደዚህ እያደረጋችሁ መመስረት ትችላላችሁ ማለት ነው። በመጀመሪያ ግን የሚጠበቅባችሁ ፊደላትን በትክክል መለየት አለባችሁ። ፊደላትን በትክክል ከለያችሁ ቃላትን እንደዚህ በዚህ መልኩ እየመሰረታችሁ ማንበብ ትችላላችሁ ማለት ነው። ከዚህ ላይ በርከት ያሉ ቃላቶችን መመስረት ይቻላል። እናንተ እስኪ ኮሜንት ላይ እናንተም የመሰረታችኋቸውን ቃላቶች ኮሜንት ላይ ጻፉልኝ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች አሪፍ ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዚያው ድረስ መልካም ጊዜ፣ ቸርን ሰንብት።